በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አስቀድሜ ሁላችሁንም ሰላም እላችኋለሁ። የአምላካችን የእግዚአብሔር ስም ለዘላለም የተመሰገነ ይሁን። እንደምታስታውሱት በተከታታይ ከሐዋርያት ሥራ ዋና ዋና ትምህርቶች መካከል እየተመለከትን ያለ ነው። ባለፈው ሳምንት ስለ ልብ አንድነት እግዚአብሔር አስተምሮናል። ዛሬ ደግሞ ከሐዋርያት ሥራ መጽሐፍ ዋና ዋና ትምህርቶች መካከል አንዱ ስለሆነው ስለ ጉብኝት ወይንም ደግሞ ስለ ጉብኝት አገልግሎት ከእግዚአብሔር ቃል አንስተን የምንመለከትበት ጊዜ ይሆንልናል። የሐዋርያት ሥራ መጽሐፍ ምዕራፍ 15 ቁጥር 13 ላይ የእግዚአብሔርን ቃል አነብላችኋለሁ። እንዲሁም ደግሞ ጨምሬ ቁጥር 36ን ከዚሁ ምዕራፍ አነባለሁ። የእግዚአብሔር ቃል እንደዚህ ይላል። እነርሱም ዝም ካሉ በኋላ ያዕቆብ እንዲህ ብሎ መለሰ፣ ወንድሞች ሆይ ስሙኝ። እግዚአብሔር ለስሙ የሚሆንን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተርኳል ይላል የእግዚአብሔር ቃል። ቁጥር 36 ከጥቂት ቀንም በኋላ ጳውሎስ በርናባስን ተመልሰን የጌታን ቃል በተናገርንበት በየከተማው ሁሉ ወንድሞችን እንጎብኛቸው እንዴት እንዳሉም እንወቃለው ብሎ የእግዚአብሔር ቃል ይናገራል። ወገኖች ሆይ በጌታ በኢየሱስ ስም ይህንን የትምህርት ፕሮግራማችንን እንቀጥላለን። ጥቂት እንግዲህ ስለ ጉብኝት አገልግሎት ከመናገሬ በፊት በዚህ ባነበብነው በሐዋርያት ሥራ መጽሐፍ ምዕራፍ 15 ውስጥ ወገኖች ሆይ በመጀመሪያ በቁጥር 13 ላይ ያነበብኩላችሁ ከእግዚአብሔር አምላክ ዘንድ ስለሆነ ጉብኝት ይናገራል። እንዲሁም ደግሞ ለቤተ ክርስቲያን ስለተሰጠ ደግሞ የጉብኝት አገልግሎት በቁጥር 36 ላይ ሲናገር ነው የምንመለከተው። ስለዚህ ስለ ጉብኝት ስንነጋገር በመጀመሪያ የምንመለከተው የእግዚአብሔርን ጉብኝት ይሆናል። በሁለተኛ ደረጃ ደግሞ የምንመለከተው የቤተ ክርስቲያንን የጉብኝት አገልግሎት ይሆናል። እንግዲህ ይሄ ጉብኝት የሚለው ወይንም ደግሞ መጎብኘት የሚለው ቃል በሐዋርያት ሥራ መጽሐፍ ውስጥ በስፋት ተጽፎ አትመለከቱም። ነገር ግን ስራው ግን በስፋት ተገልጦ በመጽሐፉ ውስጥ እንመለከታለን። ወደ ትምህርታችን ዋና ሀሳብ ጠለቅ ብለን ከመግባታችን በፊት ጥቂት ለመግቢያ ያህል ስለ ጉብኝት አንዳንድ ነገሮችን እንዲሁ መናገር እፈልጋለሁ። የጉብኝት አገልግሎት እግዚአብሔር ለቤተ ክርስቲያን መሪዎች ከሰጠው አገልግሎት መካከል አንዱ ነው። በመሪዎች ዘንድ ቸል ሊባል የማይገባ በትጋት ደግሞ መሪዎች ሊፈጽሙት የተገባ አገልግሎት ነው። ሁላችን እንደምናውቅ እንግዲህ በቤተ ክርስቲያን የሚገኙ ምዕመናን ከመሪዎች የጉብኝትን አገልግሎት ይጠብቃሉ። እንዲሁም ደግሞ በምዕመናን ዘንድ በአብዛኛው ይሄ የጉብኝት አገልግሎት ይወደዳል፣ ይናፈቃል። መንጋው በእረኞች መጠየቅ ይፈልጋል። መንጋው እረኞች እንዲያዩት ይፈልጋል። መንጋው እረኞች አብረውት እንዲያሳልፉ ይፈልጋል። እረኛው መንጎችን እንደሚገባ አድርጎ ለማወቅ መንጋውን እንደሚገባ አድርጎ ለመንከባከብ ለመጠበቅም ደግሞ ከሚረዱት አገልግሎቶች መካከል አንዱ የጉብኝት አገልግሎት ነው። የጉብኝት አገልግሎት መንጋው ምዕመኑ እርስ በርሱ እንዲያዝ እርስ በርሱ እንዲተዋወቅ ለማድረግ የሚረዳ አገልግሎት ነው። ይሄ የጉብኝት አገልግሎት ምዕመናን ቤተ ክርስቲያንን እንዲወዱ እንዲሁም ደግሞ ለቤተ ክርስቲያን እንዲታዘዙ፣ እንዲገዙ፣ ለቤተ ክርስቲያን አክብሮት እንዲኖራቸው በቤተ ክርስቲያን ውስጥ እግዚአብሔር በሰጣቸው ጸጋ ተሰማርተው በአግባቡ እንዲያገለግሉ ለመሪዎች ወገኖች ወይ ኃይል የሆነ አገልግሎት ነው። እንግዲህ ምዕመናን በመሪዎችና በአገልጋዮቻቸው መታወቅ እንፈልጋሉ። ወገኖች ወይ እንግዲህ መንጋው ወይንም ደግሞ የቤተ ክርስቲያን መሪዎች ምዕመናቸውን ከሚያውቁበት ወይንም ደግሞ በደንብ አድርገው ከሚተዋወቁበት መንገድ ወይንም አገልግሎት መካከል አንዱ የጉብኝት አገልግሎት ነው። ስለዚህ የጉብኝት አገልግሎት እጅግ በጣም አስፈላጊ አገልግሎት ስለመሆኑ የሐዋርያት ሥራ መጽሐፍ ያስተምረናል። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ ወገኖች ሆይ አስቀድመን የምናነሳው የእግዚአብሔርን ጉብኝት ይሆናል። ይህ የእግዚአብሔር ጉብኝት እንዳልኳችሁ በሐዋርያት ሥራ መጽሐፍ ምዕራፍ 15 ቁጥር 13 ላይ ቁጥር 13 እና 14 ላይ ተጠቅሶ እንመለከታለን። እንዲህ ነው የሚለው የእግዚአብሔር ቃል። መለስ ብለን አንድ ጊዜ ለማስታወስ እናንብብ። ወንድሞች ሆይ ስሙኝ። ያዕቆብ ነው የሚለው ይሄ። ወንድሞች ሆይ ስሙኝ፣ እግዚአብሔር ለስሙ የሚሆነን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተርኳል ብሎ ሲናገር እናያለን። ከዚህም ጋር ደግሞ የነቢያት ቃል ይስማማል፣ እንዲህ ተብሎ እንደተጻፈ ብሎ የሚገርማችሁ ነገር በዛን ወቅት ለተሰበሰበው ጉባኤ ያዕቆብ በዚህ መልኩ ንግግር ሲያደርግ እናያለን። በዚህ እግዚአብሔር ቃል ውስጥ እንግዲህ የምንመለከተው የእግዚአብሔርን ጉብኝት ነው። ስለዚህ አንደኛ የእግዚአብሔር ጉብኝት ብለን ከሐዋርያት ሥራ መጽሐፍ ውስጥ እግዚአብሔር ሕዝቡን እንዴት ነው የጎበኘው የሚለውን ለማየት እንሞክራለን። እግዚአብሔርም ደግሞ በብዙ ይናገረናል ብዬ በጣም ተስፋ አደርጋለሁ። የሐዋርያት ሥራ ስለ እግዚአብሔር ጉብኝት ምንድን ነው የሚያስተምረን ወገኖች? ሁላችን እንደምናውቅ መጽሐፍ ቅዱሳችን በብሉይም ሆነ በአዲስ ኪዳን ስለ እግዚአብሔር ጉብኝት በስፋት ያስተምረናል። የእግዚአብሔርም አንዱ ዓላማ ደግሞ ሕዝቡን መጎብኘት እንደሆነ መጽሐፍ ቅዱሳችን ይነግረናል።
ሉቃስ 1:68-70 የጌታን ቃል በምናነብበት ጊዜ እንደዚህ ይላል። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳት ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና ይላል። አያችሁ፣ እግዚአብሔር አምላክ ሕዝቡን የጎበኘው ከምንም በላይ ማለት በልጁ በጌታ በኢየሱስ ክርስቶስ አማካኝነት እንደሆነ ነው። እንግዲህ በዚህ በሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 68-70 ድረስ የእግዚአብሔርን ቃል የምንመለከተው። ስለዚህ የእግዚአብሔር ጉብኝት የተገለጠው በዋናነት በልጁ በኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱሳችን ይናገራል። በወንጌላት የእግዚአብሔር ጉብኝት በጌታ በኢየሱስ ክርስቶስ ወደዚህ ምድር መምጣቱን ነው ገልጠው ወንጌላት የሚነግሩን። እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰጣቸው አገልግሎት ውስጥ የእግዚአብሔርን ጉብኝት እንመለከታለን። በ3 ዓመት የኢየሱስ ክርስቶስ የወንጌል አገልግሎት ውስጥ ወገኖች ወይ የእግዚአብሔር ጉብኝት በግልጥ ታይቶ በግልጥ ወገኖች ወይ በሕዝቡ መካከል ታይቶ እንደነበር መጽሐፍ ቅዱሳችን ይነግረናል። ስለዚህም ደግሞ የሚገርማችሁ ነገር ከሰጣቸው ድንቅ አገልግሎቶች የተነሳ በእርሱ የተገለገሉ አንዳንድ ወገኖች እግዚአብሔር ሕዝቡን ጎበኘ ብለው እንኳን እንደተናገሩ በወንጌላት ውስጥ እናያለን። አንዱን ላንሳላችሁ። ሉቃስ 7:16 ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በመካከላችን ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ ብሎ ሲናገር እንመለከታለን። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ሌሎች ደግሞ የሚገርማችሁ በመጽሐፍ ቅዱሳችን ስንመለከት በተለይም ኢየሩሳሌም የእግዚአብሔርን ጉብኝት የገፋችበት ሁኔታ እንኳን እንዳለ በመጽሐፍ ውስጥ እናያለን። ሉቃስ 19:41-48 ስታነቡ እንዲህ ይላል የጌታ ቃል። ሲቀርብም ከተማይቱን አይቶ አለቀሰላት፣ እንዲህም እያለ ለሰላምሽ የሚሆነው በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል፣ የመጎብኛሽንም ወራት አላወቅሽምና ብሎ መጽሐፍ ይናገራል ማለት ነው። እግዚአብሔር ኢየሩሳሌምን ሊጎበኝ በልጁ በኢየሱስ ክርስቶስ መጥቶ ሳለ ኢየሩሳሌም ግን ጌታችን ኢየሱስ ክርስቶስን ገፍታ እንዳስወጣቸው እንመለከታለን። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ከተማይቱ በቀረበ ጊዜ ለከተማይቱ አለቀሰላት ይላል። ከዛም እንዲህ ብሎ በከተማይቱ ላይ ተናገረ፣ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ ብሎ ተናገረ። ከዛም የመጎብኘሽን ወራት አላወቅሽምና ብሎ ከተማይቱን ጥሎ እንደወጣ እንመለከታለን። እንግዲህ ወገኖቼ ሆይ የሐዋርያት ሥራ ስለ እግዚአብሔር ጉብኝት ምንድን ነው የሚያስተምረን? ጉብኝቱ የተገለጠባቸውን መንገዶች ለማየት እንሞክር። የመጀመሪያው በመንፈስ ቅዱስ መውረድ ነው የተገለጠው የእግዚአብሔር ጉብኝት። ልክ ባነበብነው በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ እንደተጻፈ እንደዚሁ በመንፈስ ቅዱስ መውረድ የእግዚአብሔር ጉብኝት ለአሕዛብም ሆነ ለአይሁድ እንደሆነ መጽሐፍ ቅዱሳችን ይናገራል። እንግዲህ ለአይሁድ ብለን ስንል ይሄ የመንፈስ ቅዱስ የመውረድ ተስፋ ፍጻሜ በተመለከተ በ120ዎቹ አይሁድ ላይ በኢየሩሳሌም መንፈስ ቅዱስ እንዴት እንደወረደባቸው መጽሐፍ ቅዱሳችን ይነግረናል። እንዲሁም ደግሞ ከዛ ባሻገር በጴጥሮስ አገልግሎት አማካኝነት በሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ እንደተጻፈ በቆርኔሌዎስ ቤተሰብ ላይ የሚገርማችሁ ነገር ጴጥሮስ የጌታን ኢየሱስ ክርስቶስ ሞትና ትንሣኤን በሰበከ ጊዜ በዛው ቅጽበት እነዚህ ወገኖች ደግሞ በመንፈስ ቅዱስ ሲሞሉ እንመለከታለን። ስለዚህ እግዚአብሔር አምላክ በአይሁድና በአሕዛብ መካከል ምንም ልዩነት ሳያደርግ የመንፈስ ቅዱስ የመውረድ ተስፋ ፍጻሜ እንደሆነ መጽሐፍ ቅዱሳችን ያስተምረናል። ይህ ጉብኝት ያለ ልዩነት የሆነ የእግዚአብሔር ጉብኝት ነው ወገኖች፣ የእግዚአብሔር ጉብኝት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 የጌታ ቃል ሲናገር ምን ያህል ጴጥሮስ በስብከቱ ለነዛ ለዳኑ ለ3000 ሰዎች የሚገርማችሁ ነገር ምን አላቸው? ይሄ በእኛ ላይ የወረደው የእግዚአብሔር መንፈስ ለእናንተ ነው፣ ደግሞም ስጦታው ለልጆቻችሁ ነው፣ ደግሞም ጌታ አምላካችን ለሚጠራቸው በሩቅ ላሉ ሁሉ ነውና ብሎ እንደተናገረ እናያለን። በዚህ ውስጥ እንግዲህ በጴጥሮስ ንግግር ውስጥ አይሁድ እናያለን፣ በሩቅ ላሉ የተባሉትን አሕዛብን እንመለከታለን። ስለዚህ እግዚአብሔር መንፈስ ቅዱስን በመላክ መንፈስ ቅዱስን በማውረድ በአይሁድና በአሕዛብ ላይ እንዴት እንደጎበኘ መጽሐፍ ቅዱሳችን ይናገራል። አንዱ እንግዲህ የጌታን ጉብኝት የምንመለከተው በዚህ ውስጥ ነው ወገኖች ሆይ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በዚህ ጉብኝት የሆነው ነገር ምንድን ነው ካላችሁ፣ አንደኛ የሕይወት ለውጥ ሆኗል። ሁለተኛ በአንድነት ለወንጌል አገልግሎት መቆም ሆኗል። ሶስተኛ የሰዎች በጌታ አምነው መዳን ሆኗል። አራተኛ ፈውስ ሆኗል። አምስተኛ የጸጋ ስጦታዎች መገለጥ ሆኗል። ስድስተኛ በመከራ መጽናት ሆኗል። ሰባተኛ ደግሞ እውነተኛ አገልግሎት፣ መተሳሰብ፣ ኅብረት፣ መተባበር ሆኖ ነው የምንመለከተው። ስለዚህ የእግዚአብሔር ጉብኝት በሐዋርያት ሥራ መጽሐፍ ውስጥ እንደምንመለከተው በመንፈስ ቅዱስ መውረድ የተገለጠ ሆነው እናያለን። ሁለተኛ በቤተ ክርስቲያን መመስረት ነው።
እንግዲህ ቤተ ክርስቲያን ስለመመስረቷ ይናገራል። ስለመተከሏ፣ ስለመስፋቷ፣ ስለመብዛቷ መጽሐፍ ቅዱሳችን ይናገራል። በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 44 እስከ 47 ስታነበው አስቀድሞ በነቢያትና በጌታ የተነገረው ያ የትንቢት ቃል እንዴት እንደተፈጸመ እናያለን። በተለይም ጌታችን ኢየሱስ ክርስቶስ ማቴዎስ 16-18 ድረስ እንደተናገረው ቤተ ክርስቲያን መሰረታለሁ እንዳለ መንፈስ ቅዱስ በወረደበት በዚያን ዕለት ቤተ ክርስቲያን እንደተመሰረተች ታያላችሁ። ስለዚህ ይሄ የእግዚአብሔር ጉብኝት ከቤተ ክርስቲያን መመስረት ጋር የተያያዘ ነው። ከቤተ ክርስቲያን መተከል ጋር የተያያዘ ነው። ከቤተ ክርስቲያን መስፋትና መብዛት ጋር የተያያዘ ሆኖ እንመለከታለን ማለት ነው። እንግዲህ ተመልከቱ ወገኖች፣ ወይ የአማኞች የህብረት ኑሮ እንዴት እንደጀመረ መጽሐፍ ይናገራል። ይህም ደግሞ የእግዚአብሔር ጉብኝት ሆኖ ነው የሐዋርያት ሥራ መጽሐፍ የሚያስተምረን። እግዚአብሔር አምላካችንን በጣም አድገን እናመሰግናለን። ሐዋርያት ሥራ መጽሐፍ ምዕራፍ 6 ቁጥር 7 እንዲህ ይላል፣ የእግዚአብሔርም ቃል እየሰፋ ሄደ፣ በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ብሎ መጽሐፍ ቅዱሳችን ይነግረናል። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ሌላው እግዚአብሔር ጉብኝት የተገለጠው የጸጋ ስጦታዎችን ደግሞ ለቤተ ክርስቲያን በመስጠት እንደሆነ ደግሞ እናያለን። እንግዲህ በሐዋርያት ሥራ ውስጥ የእግዚአብሔር ጉብኝትን የምንመለከተው ለቤተ ክርስቲያን መንፈስ ቅዱስ በሰጠው የጸጋ ስጦታዎች ውስጥ እናያለን። እነዚህ የጸጋ ስጦታዎች ምንድን ናቸው ብላችሁ ካላችሁ፣ አንደኛ የታምራት የጸጋ ስጦታ ነው። ሁለተኛ የፈውስ የጸጋ ስጦታ ነው። ሶስተኛ የእምነት የጸጋ ስጦታ ነው። አራተኛ ጥበብን ቃል የመናገር የጸጋ ስጦታ፣ የእውቀትን ቃል የመናገር ስጦታ፣ የትንቢትና መናፍስትን የመለየት ስጦታዎች በዚህ በሐዋርያት ሥራ መጽሐፍ ውስጥ ተገልጠው እንመለከታለን። እንግዲህ ወደ 7 የሚደርሱ ስጦታዎችን የተናገርኩ ይመስለኛል ወገኖች። እነዚህ ስጦታዎች ደግሞ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ከቁጥር 1 ጀምሮ የጌታን ቃል ስናነብ እናገኛቸዋለን። ስለዚህ በእነዚህ ስጦታዎች አማካኝነት የሚገርማችሁ ነገር እግዚአብሔር እንዴት ሕዝቡን ይጎበኝ እንደነበረ ነው በእግዚአብሔር ቃል በሐዋርያት ሥራ መጽሐፍ በሉቃስ ዘገባ ውስጥ የምንመለከተው። እነዚህ ስጦታዎች ወገኖች መንፈስ ቅዱስ በ12ቱ ሐዋርያት በእስጢፋኖስ፣ በፊልጶስ፣ በጳውሎስ፣ በነ አጋቦስ፣ በነ አጵሎስ፣ በሌሎችም የእግዚአብሔር ሰዎች እግዚአብሔር እንዴት እንደተጠቀመ እንዴት ሕዝቡን እንደጎበኘ ደግሞ እንመለከታለን። ጉብኝቱ በቤተ ክርስቲያንም ከቤተ ክርስቲያንም ውጭ እንደነበረ ታያላችሁ። በሚሰበሰቡበት ሰገነት፣ በሚሰበሰቡበት ቤተ መቅደስ ውስጥ እንዴት የእግዚአብሔር ጉብኝት ይገለጥ እንደነበረ በእነዚህ ጸጋ ስጦታዎች እናያለን ማለት ነው። ከዚህ ጉብኝት የተነሳ ሰዎች ይድኑ ነበር፣ ሰዎች ይጽናኑ ነበር፣ ሰዎች ይጽኑ ነበር። የሚገርማችሁ ወደ ጌታ ይመጡ ነበር። የእግዚአብሔር ክብር ይገለጥ ነበር። እግዚአብሔር ይከብር ነበር። የመናፍስት ሥራ ይፈራረስ ነበር። ቤተ ክርስቲያንም ትከበርና ትፈራ እንደነበር እንኳን የሐዋርያት ሥራ መጽሐፍ ያስተምረናል። እንግዲህ ወገኖቼ ወይ ስሙ፣ የእግዚአብሔር ጉብኝት የተገለጠው ለቤተ ክርስቲያን በተሰጡ የጸጋ ስጦታዎች አማካኝነትም እንደነበረ እንግዲህ ከዚህ የእግዚአብሔር ቃል ልንረዳ እንችላለን። በአራተኛ ደረጃ በጸለያቸው ጸሎቶች ወይንም ደግሞ በጸሎታቸው መልስ ውስጥ የእግዚአብሔር ጉብኝት ተገልጦ ደግሞ እንመለከታለን። የእግዚአብሔር ጉብኝት በጸሎታቸው መልስ ውስጥ ነበረ። ይጸልያሉ፣ እግዚአብሔር ፈጥኖ ይመልሳል፣ ጉብኝት ይሆናል። ለምሳሌ የጴጥሮስ ከእስራት መፈታት ልታዩ ትችላላችሁ። ይህ አስደናቂ የሆነ የጸሎት መልስ ነው። በዚህ ውስጥ የእግዚአብሔርን ጉብኝት ታያላችሁ። የሲላስና የጳውሎስ ከእስር መፈታት ታያላችሁ። እነዚህ ሰዎች ይጸልዩ ነበር፣ በእስር ቤት ሆነው በግንድ ተጠርቀው ሳለ ማለት ነው። ያመልኩት ነበር፣ በዜማ ለእግዚአብሔር ለአምላካቸው ይቀኙ ነበር። ክብር መጣ፣ የእስር ቤቱ ተናወጠ። የሁሉ ስርዓት እነሱንም ጨምሮ እንዴት እንደተፈታ መጽሐፍ ይናገራል። ይሄ የእግዚአብሔር ጉብኝት ነው ወገኖቼ። ሌሎች እስረኞችም ደግሞ ከስርዓት እንደተፈቱ መጽሐፍ ቅዱሳችን ይናገራል። ስለዚህ ጥንቷ ቤተክርስቲያን ትጸልያለች። እግዚአብሔር ጸሎቷን በመመለስ እጅግ በጣም ይጎበኛት እንደነበረ መጽሐፍ ቅዱሳችን ይነግረናል። የአምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። ሌላው የምንመለከተው ለቤተ ክርስቲያን የተሰጠውን የጉብኝት አገልግሎት ከዚህ በመቀጠል ደግሞ ለማየት እንሞክራለን። ለቤተ ክርስቲያን የተሰጠ የጉብኝት አገልግሎት ይህ በምዕራፍ 15 ቁጥር 36 ላይ የምንመለከተው ይሆናል። እግዚአብሔር ቃል እንዲህ ይላል፣ ከጥቂት ቀንም በኋላ ጳውሎስ በርናባስን ተመልሰን የጌታን ቃል በተናገርንበት በየከተማ ሁሉ ወንድሞችን እንጎብኛቸው እንዴት እንዳሉ እንወቃለው ይላል። ይሄ የጳውሎስና የበርናባስ እቅድ ሆኖ እንመለከታለን። አስቀድመው የመሰረቱትን እና አስቀድመው በወንጌል አገልግሎት በእነሱ አገልግሎት የዳኑትን ሰዎች ለመጎብኘት እንዴት ፕላን እንዳደረጉ ነው በዚህ የእግዚአብሔር ቃል ውስጥ የምንመለከተው። በዚህ ስፍራ የምታዩት የቤተ ክርስቲያንን የጉብኝት አገልግሎት ይሆናል ማለት ነው። እንግዲህ የቤተ ክርስቲያን የጉብኝት አገልግሎት የተገኘው ከእግዚአብሔር ሕዝቡን ከመጎብኘት ነው።
እንዲሁም ደግሞ ከጌታ ከኢየሱስ ክርስቶስ የጉብኝት አገልግሎትና ትምህርት ነው እነዚህ ሐዋርያት እነዚህ ደቀ መዛሙርት ያገኙት። ጉብኝት መንፈስ ቅዱስ ለቤተ ክርስቲያን ከሰጣቸው አገልግሎቶች መካከል ደግሞ አንዱ ነው። ተመልከቱ፣ ቤተ ክርስቲያን ልክ አሁን በርናባስና ጳውሎስ እንዳደረጉት በእቅድ ትጎበኛለች እና ቤተ ክርስቲያን በመንፈስ ቅዱስ ምሪትም ትጎበኛለች። ስትጎበኝ በንጹህ ሕይወት ትጎበኛለች፣ እንደ እግዚአብሔር ቃልም ትጎበኛለች። በልዩ ሁኔታ ደግሞ የምትጎበኝበት ሁኔታ እንዳለ እንኳን ከሐዋርያት ሥራ መጽሐፍ ውስጥ ልንማር እንችላለን። ለምሳሌ የጴጥሮስና የዮሐንስን ጉብኝት ታያላቸው። የሰማርያ አማኞች እንዴት እንደጎበኙ ሐዋርያት ሥራ መጽሐፍ ምዕራፍ 8 የእግዚአብሔር ቃል ይነግረናል። ከዛ ባሻገር የሐናንያን ጉብኝት ታያላችሁ በምዕራፍ 9 ላይ ሳውል የተባለውን ያንን በኋላ ጳውሎስ ተብሎ የተጠራውን ያንን የእግዚአብሔርን ሰው እንዴት አናንያ እንደጎበኘው ታያላችሁ። በዚህ ውስጥ የመንፈስ ቅዱስ ምሪት በዚህ ጉብኝት ውስጥ እንደነበረ እናያለን። ሌላው የሚገርማችሁ የጴጥሮስን ጉብኝት ደግሞ ታያላችሁ። በልዳ በኢዮጴ በቂሳርያ ያደረገውን ጉብኝት ማለት ነው። በዛ ጉብኝት ውስጥ ኤንያ የሚባል ሽባ ሲፈወስ፣ ዶርቃ የተባለች የሞተች አንዲት ዲያቆን ከሞት ስትነሳ ታያላችሁ። ወደ ቂሳርያ ሄዶ በቆርኔሌዎስ ቤተሰብ የኢየሱስ ክርስቶስ ሞትና ትንሣኤ እንደሰበከ በቆርኔሌዎስ ቤተሰብ ላይ የመንፈስ ቅዱስ ኃይል እንደወረደ መጽሐፍ ቅዱሳችን ይናገራል። እንግዲህ በዚህ የጴጥሮስ ጉብኝት ውስጥ የመንፈስ ቅዱስ ምሪት እንደነበረበት ልናይ እንችላለን። ዛሬም ቢሆን ቤተክርስቲያን በእቅድ ምዕመኗን ትጎበኛለች፣ በመንፈስ ቅዱስም ደግሞ ትጎበኛለች ማለት ነው። የጳውሎስና የባርናባስንም ጉብኝት ባነበብኩላቸው የመጽሐፍ ቅዱስ ክፍል ውስጥ እንዴት አቅደው እንደተነሱ መጽሐፍ ቅዱሳችን ይናገራል። እንግዲህ ከሐዋርያት ሥራ መጽሐፍ እንደምንማረው ጉብኝት ቤተ ክርስቲያን ሕዝቧ እንዴት እንዳለ የምታይበት ነው። ጉብኝት ሕዝቧን ለመምከርና ለማስተማር ቤተ ክርስቲያን የምትጠቀምበት አንድ የአገልግሎት መስክ ነው። ሐዋርያት ሥራ መጽሐፍ ምዕራፍ 18 ቁጥር 23 ሲናገር ምን ይላል? ከጥቂት ቀንም ቆይቶ ወጣ፣ ደቀ መዛሙርቱም ሁሉ እያጸና በገላትያ አገርና በፍርግያ በተራ አለፈ ብለው መጽሐፍ ቅዱሳችን ሲናገር እናያለን። እንግዲህ በጳውሎስ አገልግሎት ውስጥ ነው። ተመልከቱ፣ በፍርግያ በገላትያ እንዴት አድርጎ እንዳለፈ፣ ሲያልፍ ደግሞ ቤተክርስቲያን እያጸና እግዚአብሔርን ቃል እያስተማረ እየመከረ እያጸናቸው አልፎ እንደሄደ መጽሐፍ ቅዱሳችን ይነግረናል። ስለዚህ በሐዋርያዊ የወንጌል ጉዞ ውስጥ እንግዲህ ይሄ የጉብኝት አገልግሎት እንደነበረ ልንመለከት እንችላለን ማለት ነው። እንግዲህ ቤተክርስቲያን የጠፉትን፣ የባዘኑትን፣ ያዘኑትን፣ የተጨነቁትን ትጎበኛለች። የእርስ በርስም ጉብኝት ይኖራታል። የመሪዎችም ጉብኝት ይኖራል። የታመሙ የታሰሩትን፣ በልዩ ልዩ አይነት መከራ ውስጥ ያሉትን እነሱን ለማጽናት ምን ታደርጋለች? ትጎበኛለች። የተቸገሩችም ትጎበኛለች፣ ትመለከታቸዋለች። አገልጋዮችንም ትጎበኛለች። ቤተ ክርስቲያን እንግዲህ ይህን ስራ ቤተ ክርስቲያን የምትሰራው በስፋት ነው የምትሰራው። ወገኖች ወይ የሐዋርያት ሥራ መጽሐፍ የእውነተኛ ጉብኝት ለውጦችን ይነግረናል። ፍሬዎቹን፣ ውጤቱን ይነግረናል። ውጤቱን የምታዩት የሚገርመው በነፍሳት መዳን ውስጥ፣ በፈውስ አገልግሎት፣ በታምራት አገልግሎት ውስጥ ኃይል ተጨምሮላቸው ታያላችሁ። ከጉብኝት አገልግሎቱ ጋር ተያይዘው የሕይወት ንጽህናቸውን ታያላችሁ። በእውነተኛ ፍቅር እንዴት ታንጸው ይጎበኙ እንደነበረ ልንመለከት እንችላለን ማለት ነው። እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። መቼም ወገኖች ወይ የሐዋርያት ሥራ መጽሐፍ የሚነግረናል አንድ እውነት ነግሬያችሁ ላብቃ። ይህ የጌታ የኢየሱስ ክርስቶስ ማለትም የእግዚአብሔር የአምላካችን ጉብኝት እንዲሁም ደግሞ ለቤተ ክርስቲያን የተሰጠውን የጉብኝት አገልግሎት ስንመለከት እንደ ማጠቃለያ ሀሳብ አድርጌ የምነግራችሁ ነገር በዚህ ጉብኝት ውስጥ እንግዲህ ማድረግ ስለሚገባን ነገር የሐዋርያት ሥራ መጽሐፍ ያስተምረናል። የቤተ ክርስቲያን ጉብኝት እንዲያገኘን እንዲሁም ደግሞ የአምላካችን የእግዚአብሔር ጉብኝት እንዲያገኘን 3 ነገር ልንገራችሁ። የመጀመሪያው እውነተኛ መመለስ ነው። ምዕራፍ 3 ቁጥር 26 እንዲህ ይላል የእግዚአብሔር ቃል ሐዋርያት ሥራ ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው፣ ይጎበኛችሁ ዘንድ ሰደደው ብሎ ይናገራል። ተመልከቱ፣ እውነተኛ መመለስ ባለበት የእግዚአብሔር ጉብኝት እንዳለ የሐዋርያት ሥራ መጽሐፍ ይናገረናል። እውነተኛ መመለስ የሚታይባቸውን ወገኖች ቤተክርስቲያን በጉብኝት አገልግሎቷ እንደምታገለግላቸው እንግዲህ ከእግዚአብሔር ቃል ልናይ እንችላለን። ሁለተኛው መንፈሳዊ ረሃብና ጥማት ነው። ተመልከቱ፣ የእግዚአብሔር ጉብኝት ወደ እኔና ወደ እናንተ እንዲመጣ እኔና እናንተ መንፈሳዊ ረሃብ፣ መንፈሳዊ ጥማት ሊኖረን እንደሚገባ መጽሐፍ ቅዱሳችን ያስተምረናል። በተለይም ምዕራፍ 2 ቁጥር 1 እስከ 4 ዮሐንስ ወንጌል መጽሐፍ ምዕራፍ 7 ቁጥር 37 እስከ 39 የጌታን ቃል ማንበብ እንችላለን። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ብሏል ጌታችን ኢየሱስ ክርስቶስ። ስለ መንፈስ ቅዱስ መውረድ ነው
ሲናገር የምትመለከቱት በዮሐንስ ወንጌል ምዕራፍ 7 ላይ ይሄ ቃል በምዕራፍ 2 ሐዋርያት ሥራ ላይ ተፈጽሞ ታያላችሁ። እንዴት ተርበው እንዴት ተጠምተው በጸሎት በመትጋት የመንፈስ ቅዱስን የመውረድ ተስፋ ይጠባበቁ እንደነበረ ታያላችሁ። የቆርኔሌዎስ ቤተሰብ የመንፈስ ቅዱስን የመውረድ ተስፋ በክርስቶስ ኢየሱስ ያለውን ማዳን ይጠባበቁ የነበረው በረሃብና በጥማት እንደነበረ የሐዋርያት ሥራ መጽሐፍ ምዕራፍ 10 ስናነብ እናገኛለን። ስለዚህ ወገኖች የእግዚአብሔር ጉብኝት የቤተክርስቲያንም ጉብኝት እኔና እናንተን እንዲያገኘን መንፈሳዊ ረሃብና ጥማት ያስፈልጋል። ሶስተኛ የትህትና ልብ ያስፈልጋል። ምክንያቱም የእግዚአብሔር ጉብኝት ትሑት የሆነውን ልብ በፍጹም ትሑት የሆነውን ሰው አልፎት ሊሄድ አይችልም። ይህንን እንግዲህ የሐዋርያት ሥራ መጽሐፍ ያስተምረናል። እንግዲህ የእግዚአብሔር እውነተኛ ጉብኝት የቤተ ክርስቲያን እውነተኛ ጉብኝት እንዲያገኘን እውነተኛ መመለስ ይሆንልን፣ መንፈሳዊ ረሃብና ጥማት ይሆንልን፣ እንዲሁም ደግሞ የትህትና ልብ ይሆንልን እላለሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ ስም አሜን።